የሰውን ሐቅ ይዛችሁ ጀነት የምትገቡ ይመስላችኋል? ወንጀላችን ከአላህ ሐቅ ጋር የተገናኘ ከሆነ ሽርክ እስካልሆነ ድረስ አላህ ከፈለገ ይምረናል፣ ካልፈለገ ደግሞ በወንጀላችን ልክ ይቀጣናል ማለት ነው። ነገር ግን ወንጀላችን ከሰው ሐቅ ጋር የተገናኘ ከሆነ አላህ የሰው ሐቅ ላይ ጣልቃ አይገባም ማለት ነው። የሰው ሐቅ ስንል አንድን ግለሰብ መስደብ፣ ማማት፣ መደብደብ፣ ገንዘቡን መንጠቅ ወይም በብድር መልክ ወስዶ መካድ እና ሌላም ሊሆን ይችላል ማለት ነው። ይህን ሐቅ በተመለከተ ሁለት አማራጭ አለን። የመጀመሪያው እዚሁ ዱንያ ላይ አውፍ ማስባል ወይም ደግሞ ገንዘብ ከሆነ ገንዘቡን መመለስ ሲሆን፣ ሌላኛው ደግሞ በአኼራ ሐቁን መክፈል ይሆናል ማለት ነው። እዚህ ጋር ማሰብ ያለብን አኼራ ላይ የሚከፈለው በብር በዶላር ወይም በአውፍታ ሳይሆን በመልካም ስራዎቻችን ነው ማለት ነው። በሰላታችን በጾማችን እንዲሁም ደግሞ በሰደቃዎቻችን ይሆናል ማለት ነው። መልካም ስራዎቻችን ካለቁ ደግሞ ከበደልነው ግለሰብ ወንጀል ተወስዶ ለኛ ይደረግልናል። በዚሁ ወንጀል ምክንያት ደግሞ ወደ ጀሃነም እንወረወራለን ማለት ነው። ይህንኑ ሐሳብ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ቆንጆ አድርገው ገልጸውታል። ይህንን ሐዲስ ታች ዲስክሪፕሽን ላይ አስቀምጬላችኋለሁ፣ አንብቡት። ይህንን መልእክት ሼር በማድረግ የአጅሩ ተካፋይ ሆኑ። ፎሎ ማድረግም እንዳይረሳ። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ።